ጌታዬ ሆይ እኛን የሮላንዶ ደጋፊዎች አፋችን እንድንከፍት ያደረገን አምላክ ተመስገን ነው። ማርያምን ጨንቆን እንዴት እንተፍስ? የምሬን ነው። በዚያ አጅሬ 2 እና 3 ጎል ያገባል። እንዴት እንተፍስ? መንቀሳቀሻ አጣን እኮ። የምሬን ነው። እንዳናድንቅ አረጋው በእውነት የምሬን ነው። እንዴ ፈጣሪ የምር የሲያርሰብን ደጋፊዎችን አፍ የከፈተ አምላክ የኢትዮጵያ ኑሮ ችግርን አንተ ክፈተው። ምንድነው እሺ የሚለው? እሺ አሁን ይሄ ሰውዬ ምንድነው? ይሄ ቁም ነገር ነው። እኔ ይሄንን ወርልድ ካፕ ያለ ቋጠሩ ያብለ ብሽሽቅ እዩት እምላችሁ ደግሞ አይመጣም። ክለብ ቢሆን እኮ የሚቀጥለው አመት ደግመን አንገናኝም ከነዚህ ሰዎች ጋር። 2006 የዛሬ 20 አመት ገና ኳስ ምንድነው ወርልድ ካፕ ምንድነው የሚለውን ገና ሀብዬ አንደኛ ወር ሁለተኛ ክፍል ትዝ አይለኝም እያለሁ ገና ቁጭ ብዬ ወርልድ ካፕ ስመለከት ጎል አግብቷል ይሄ ሰውዬ። አድጌ ተመርቄ ስራ ይዤ ትልቅ ሰውኝ ሸብቼም ሰውየው አልሸበተም። አሁንም ከ20 አመት በኋላ ጎል እያስቆጠረ ነው። አምበሎ ነው። ፖርቹጋልን ተሸክሞ እየሄደ ነው። እንዴት ይቻላል ታዲያ? ወርልድ ካፕ ከዚህ በኋላ እንደዚህ አይነት የ42 አመት ሰው ልታይ አትችልም። በቃ ይሄ በርግጥ ነው በ42 አመቱ 2 ጎል ያስቆጠረ ተጫዋች ሆኗል። ምንድነው? ምን አይነት ተጫዋች ነው? በቃ አይገኝም እንደዚህ። ይሄ መጨረሻቸው ነው። በቋጠሮ መንፈስ ሁለቱንም እንደዛ ከሆነ በሚታየው ዊክነስ ብቻ ነው። ምን አንተ 42 እኮ በእናትህ እኔ አሁንም ወገቤን ያመኛል እንኳን። ምን አይነት ተጫዋች ምን አይነት ፊኒሺንግ ነው? ኮንሴንሳውን ታጋርጉልኝ። ኮንሴንሳውን ማለት ነው ለሱ ኳስ የመስጠት ግዴታ የለብም። ልክ ነህ፣ ግዴታ እኮ የለብም፣ ግን ብትሰጠው ነው የሚሻለው። ፖርቹጋል ቤት አሁን አይደለም በ42 አመቱ እኔ እስከዛሬ እንደሱ አይነት ፊኒሸር አይቻላቅም። ፖርቹጋል ቤት አጥቂ የላትም ነው ማለት ታይቶ አይታወቅም እኮ ገብቷል። በ42 አመቱ ቦክስ ብዙ አታስለፈው። ቦክስ ውስጥ ስጠው ያገባል። ቦክስ ውስጥ በቃ ምን አይነት ተጫዋች ነው? ብሩኖ አኩሩተሽናል። ነግሬያቸዋለሁ ዛሬ ሪቬንጅ እንደሚኖር። ማነው ደግሞ ሮቤርቶ ማርቲኔዝ ማሰልጠን አትችልም። ዝም ብለህ ግን ወቀሳ ሰማ። ወቀሳ ከሰማህ ራሱ ይበቃል። በርናንዶ ሲልቫን ቤንች ዲያዝን ወደ ቋሚ ያመጣኸው በጣም ቆንጆ። በቃ እንደዚህ ከሆነ ጥሩ ቲም እናያለን። ለማንኛውም እኔ ደስ ብሎኛል። እርሶስ ኮፒ ሊንክ ሪፖርት ሼር እያደረጋችሁ ሐሳባችሁን ኮሜንት ላይ አመሰግናለሁ። የፖርቹጋል የምንጊዜ ምርጡ ተጫዋች CR7 2 ጎሎችን አግብቶ እንግዲህ አይ አም ባክ ብሏል። ፖርቹጋል ኡዝቤኪስታንን 5-0 ስታሸንፍ ያው ኮከቦች የደመቁበት ወርልድ ካፕ ሆኗል። ይሄ ወርልድ ካፕ እነ ምባፔ እነ ሃላንድ እነ ሜሲ ከዚህ በፊት ሻይን አድርገው ነበረ። አሁን ደግሞ ሮናልዶ 2 ጎሎችን አስቆጥሮ ተቀላቅሏቸዋል። እንግዲህ በአጠቃላይ ሜሲ 5 ጎል አለው፣ ኤርሊንግ ሃላንድ 4፣ ኬሊያን ምባፔ 4፣ CR7 2፣ ሃሪኬን 2። ነገር ግን 2 ጎል ያገቡ ብዙ ተጫዋቾች አሉ። አሁን ደግሞ CR7 ተቀላቅሏል ወደ ወርልድ ካፕ። እንግዲህ ራሱን አስተዋውቋል እንደመጣ እንደጀመረ ማለት ነው። እናያለን። የሚገርም ወርልድ ካፕ ነው የሚሆነው። ሁሉም ቆርጦ ተነስተዋል። አሁን የሚቀረው የኛው ኔይማር ነው የሚቀረው። ኔይማር እስካሁን አልተሰለፈም። እስኪ የሚያሳየውን እንቅስቃሴ እናያለን ነገ ከተሰለፈ። CR7 ወደ ወርልድ ካፕ ቶፕ ስኮረሩ ተቀላቅሏል። አልሐምዱሊላህ ረቢል ዓለሚን ሽኩር አልሐምዱሊላህ ረቢል ዓለሚን ሽኩር ከአይን ያውጣችሁ ይልመድባችሁ ጎሉን ጀባ አሲስቱን ጀባ ዋንጫውን ጀባ ቢስሚላ ብለናል። ሸይጣን ማስወጥተናል። አባቴ እኛ እኮ ከመጀመሪያውም እኮ ለሰፈር ድብድብ ሚሳኤል አንተኩስም ብለን ነው እንጂ እኮ አንተ ሮናልዶ ይንተሳታት ምድረ ተቺው ከጉድጓድ አንጠልጥያ ወጣሃለሁ። ልክ እነግራለሁ። መፋታ እንዳይመስል ገባና አውጣው ይላል አባቴ። እሺ ዛሬ በምን ተአምር ነው ሲያር ሃትሪክ ሳይሰራ የወጣው? ጋይስ እንዴ ምን አይነት ድለብሽነት ነው? 2 ጎሎችን አስቆጥሮ ገና ተደስቼ ሳላበቃ በጣም በርከት ያሉ አጋጣሚዎች ማለት ነው በጥሩ ሁኔታ ተጠቅሞባቸው ሳለ በእድል በሚመስል መልኩ አቷቸው እንግዲህ ሃትሪክ ሳይሰራ ወጥቷል። ይሄንን ፖርቹጋል ነው ግን ከሮቤርቶ ማርቲኔዝ የምንፈልግ የነበረው። በርግጥ ኡዝቤኪስታንን የገጠሙት ኡዝቤኪስታን ላይ 5 ጎሎችን አዝርሞ ማሸነፋቸው ለቡድኑ መንፈስ በጣም ጥሩ ይሆናል ተብሎ ይጠበቃል። ለቀጣይ ጨዋታዎችም ስንቅ ይሆናቸዋል ተብሎ ይጠበቃል። ነገር ግን ያን ያህል በስኳድ ደብዛ ጥሩ የምትሏት ናሽናል ቲም አይደለችም ኡዝቤኪስታንና እዚህ ጨዋታ ላይ ያገኙት ውጤት ያን ያህል በቀጣይ ጨዋታዎች ላይ የሚያስኮፍስ አይነት ነው ብዬ አላስብም። እኔ በግሌ ግን ጨዋታውን ቶታሊ ዶሚኔት አድርጎት ነበረ። ለመከላከል አስበው ገብተው ማለት ነው ኡዝቤኪስታኖች
ጭራሽ መከላከሉ ነው የጠፋቸው ማለት ነውና በዚህ ጨዋታ ላይ ክርስቲያኖ ሮናልዶ 2 ጎሎችን ለፖርቹጋል ማስቆጠር ችሎ ነበር። ኑኖ ሜንዴዝ በቅጣት ምት 1 ጎል ማስቆጠር ችሎ ነበር። እንዲሁም ደግሞ ኩሳኖ በራሱ መረብ ላይና ተቀይሮ የገባው ራፋኤል ሊዮ አንዱን ጎል እንግዲህ በማስቆጠር ፖርቹጋል 5-0 እንድትረታ ማድረግ ችለዋል። በምድቡም እንግዲህ 4 ነጥቦችን መያዝ ችላለች ማለት ነው። በጣም ግን በዚህ ጨዋታ ላይ ለክርስቲያኖ ሮናልዶ ደስ ነው ያለኝ። ብዙ ሪከርዶችን ነው ይሰው እየያዘ ያለው። በ41 ዓመቱ ሃትሪክ ለመስራት ተቃርቦ ነበር በዓለም ዋንጫ። በጣም በተደጋጋሚ እድሎችን አግኝቶ በራሱ ጥረትም ከቡድን አጋሮችን ባገኘው አጋጣሚ እንግዲህ ሲጠቀምባቸው መጨረሻቸው ጎል ሳይሆኑ ቀርተው ነበር። በጣም በጥሩ ሁኔታ ነበር ያገኛቸውን ቻንሶች ለመጠቀም ጥረት ሲያደርግ የነበረበትን መንገድ ከቡድኑ ጋር የነበረው ውህደት በጣም ጥሩ ነበር። ሊንክ አፕ ለማድረግ የሚሄድበት ርቀት ሙቭመንቶቹ በጣም ጥሩ ነበሩና የዛሬዋ ፖርቹጋል ብዙ መልካም ነገሮች ያሏት ይመስለኛል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ሮናልዶ 2 ኳስ አስቆጥሮ እንግዲህ 5-0 ኡዝቤኪስታንን አሸንፏል። ያው ግን ምን ሀገር ኡዝቤኪስታን ነው፣ በዛ ላይ ደግሞ ሃትሪክ መስራት አልቻለም የሚል እኮ አይጠፋም። ሌጀንዱ አንቸሎቲ ምን አለ መሰላችሁ፣ ከሮናልዶ በላይ አንድ በጣም አደገኛ ነገር አለ። እሱም ያለፈው ጨዋታ ላይ ያላገባው ሮናልዶ ነው። ከዲያር ኮንጎ ጋር ባደረጉት የባለፈው ጨዋታ ላይ እኮ በቃ ሙሉ ሚዲያው ሲተቻቸው ስለነበረና ሲሰድባቸው ስለነበረ፣ በተለይ ደግሞ ቡድኑ ላይ ያለው እይታ መጥፎ እንዲሆን ስላደረጉ በቃ በእልህና በንዴት እንደተጫወተ ሙሉ የፖርቹጋል ስኳድ በቃ ያስታውቃል ማለት ነው። በእርግጥ ኡዝቤኪስታን ጋር ነው የተጫወቱ ያሉት። ከኮሎምቢያ ጋር የሚኖራቸውን ጨዋታ ደግሞ እሱ ግድያ እንደሚሆን አልጠራጠርም። ነገር ግን ሂ ፕሩቭ ደም ሮንግ በቃ እንደሚችል አረጋግጧል። ሃትሪክ ቢሰራ በጣም ደስ ይለኝ ነበረ፣ ግን ኢትስ ኦኬ ስቲል ደጎት አሉ። ደግሞ እነዚህ 2 የክርስቲያኖ ሄተሮች ማለት ነው። ኖ ኦፌንስ እነዚህ 2 ለምትወዷቸው፣ ግን ለሮናልዶ ያላቸው ጥላቻ በጣም ለየት ነው የሚለው። እስኪ ደግሞ አሁን መግለጫቸው ላይ ስለሱ ምን እንደሚሉ እንሰማለን። ክርስቲያኖ ላይ ከጀርባው ሆነ ስትበጠረቅ የነበር ኩላ ቂጡን አዙሮ ፈስቶ በሄደ። አንተ ግን ምንድነህ? ሰውነህ? ኤሊያነህ? ከየት ነው ዱብ ያልከው? ተወልደህ ነው? እኔ እኮ ሰውም አትመስለኝም። እግር ኳስ እንዳንተ አይነት ፍጡር በትጋሚ መቼም አታይም፣ ወደፊትም አሁንም መቼም አታይም። አንተ የእግር ኳስ አባት፣ እናት፣ ምንጅላት፣ ቅናት፣ ቅንጅላት ሁሉም ነገር ነህ። ዓለም ዋንጫ ይገባሃል። ዓለም ዋንጫውን መብላት አለብህ። ግን ባትበላውም አንተ የዓለሙ ቁጥር 1፣ ቁጥር 2፣ ቁጥር 3 ሁሉም ነህ። ከዛ በታች ናቸው ሁሉም። አንተ ያላገጡብህን አፍ የምታዘጋ እኔ ቃል የለኝም፣ ማርያምን ቃል የለኝም። እንደዚህ አይነት ፍጡር ደግሞ እኔ ተመልክቼ አላውቅም። አንተ ለኔ ትለይብኛለህ። እኔ ክለብ መደገፍ ሳልጀምር ነው ክርስቲያኖን እየደገፍኩ ኳስ ማየት የጀመርኩት። ክርስቲያኖን ብቻ እየደገፍኩኝ እሱ እንዲያገባ እየቋጠርኩኝ ክርስቲያኖ ደህና ደሩ። በቃ ቻው።